ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ጥሩ። ከእናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? የሀገሬ ልጆች እና አዲስ ነኝ፣ አበረታቱ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሰብስክራይብ ያደረጋችሁ ሴቶች ደግሞ ከልብ ነው የማመሰግነው እና ላይክ ሼር በማድረግ ደግሞ ተባባሪ ሴቶች እና ለእናንተ ይጠቅማል ያልኩትን የማውቅ ወይም ደግሞ ከኔም በላይ ከሆነ ጠይቄ ትክክለኛ መረጃ አካፍላችኋለሁ ማለት ነው። ለምን ለሁላችንም ጠቃሚ ስለሆነ እና ደግሞ ይሄ መረጃው የሌላቸው በተለይ አዲስ የሚመጡ አዲስም ባንሆን ራሱ የቆየንም ነው መረጃው የሌለ ልጆች ስላለን ማለት ነው። ዛሬ ስለምን ጉዳይ ላወራችሁ መሰላችሁ? ያወቅኩትንም ልንገራችሁ፣ እዛም ላይ ደግሞ ጠይቄ ማለት ነው። ደሞዛችሁን አንሰጥም ወይም ደግሞ ያጠራቀሙባችሁ ለተቸገራችሁ ልጆች ማለት ነው። መጀመሪያ ላይ ምን ታደርጋላችሁ መሰላችሁ? ደሞዝ አንሰጥም። አሁን አንዴ ይሄን እንድሰራ ያሰብኩበት ምክንያቱ ምን እንደሆነ ታውቃላችሁ? ሀገሬ ልጆች እንደዚህ ቤስ ተስል ሳይ ቲክቶክ ላይ አንዲት ልጅ ደሞዝ አልሰጥም አለችኝ። በተለይ ከሰራሽ በነፃ ስሪ አለችኝ እና ለምንድን ነው ያለ እነሱ በነፃ የምንሰራላቸው? በነፃ በመስራት ሀገራችን ላይ በነፃነታችን ተቀምጠን እዛው እንደፈለግን አንሆንም እንዴ? እሷ በነፃ የምንሰራው ስለሆነ ስለሆነች ነው። እስኪ እሷ የአንድ ወር ደሞዛችንን እንዲሁ ዝም ብለን ሳንሰራ ትስጠን። እንኳን የአንድ ወር ደሞዛችንን የ5 ቀን ደሞዝ ጨምራ አትሰጠንም። ስለዚህ እኛ ደግሞ ምንድነው ማድረግ ያለብን? ስንመጣ የሀገሬ ልጆች በኤጀንሲ ከመጣን የውል ስምምነት አለን እኮ፣ ይሄ ወረቀቱን ማለት ነው። እሱን ፎቶግራፍ አንሱት ወይም ደግሞ ኮፒ አስደርጋችሁ ለቤተሰብ እሱን መረጃ ተውላችሁ፣ እዛው ቤተሰብ ጋር ማለት ነው። ጠንካራ ሰው ነው የምትሉት ነገ የሆነ ነገር በሆን ሄዶ ይጠይቅልኛል ለምትሉት ሰው ያንን ይህን የውል ስምምነታችንን የ2 ዓመት የውል ስምምነት እንኳን እሱን አድራሻችሁ ለነሱ ተውላቸው። ከዛ ደግሞ ይሄ ፓስፖርታችንን ኮፒ አድርገን እሱን እንደዚሁ ቁጥሩ ምኑ ለእነሱ እንተውላቸው እና እንምጣ። ለምን መሰላችሁ? የሚሆነው አይታወቅም። 10 ዓመት ስሩ፣ 20 ዓመት ስሩ፣ 5 ዓመት ስሩ፣ የሰው ልጅ ጸባዩ ይለዋወጣል። እንደነበርናቸው ላናገኛቸውን ስለምንችል ማለት ነው። እና ያንን ትታችሁላቸው ከመጣችሁ ደሞዝ አንሰጥም ሲሏችሁ ቢያንስ 1 ወር ይሁን 2 ወር፣ ከዛ በኋላ አንሰጥም ካሏችሁ ቁጭ በሉ፣ አንሰራም በሏቸው። ለምን እንደሆነ ታውቃላችሁ? 4 ወርም ሰራሽ 5 ወርም ሰራሽ ደሞ መክፈል ካልፈለገች አትከፍልሽ። አልሰራም ብለሽ ቁጭ ካልሽ ግን ማለት እሷ ካልሰራሽላት ምንም እንደማታረግላት ስለምታውቅ የሆነ መፍትሄ ትፈልጋለች። ወይ ቢሮ ትወስድሻለች ወይም ደግሞ ደሞዝሽን ትከፍልሻለች። ያን አላደርግም ካለች ወይም ደግሞ ኢንተርኔታችሁ ልታቋርጥባችሁ ስለምትችል ስልካችሁን ልትወስድባችሁ ስለምትችል እናንተ ይሄንን ቁጭ ከማለታችሁ በፊት ቀድማችሁ ምን ታደርጋላችሁ? ቤተሰብ ጋር ይሄንን መረጃ ለሰጣችሁት ሰው ማለት ነው፣ ያሰሪዎቻችሁ እኮ አድራሻቸው አለ። እሱን ስልካቸው ቁጥራቸውን፣ የሰዎቻችሁን ሎኬሽኑ፣ የት ቦታ እንዳላችሁ፣ የት እንደምትሰሩ ያንን መረጃውን ለቤተሰብ ላኩላችሁ። ከዛስ እናንተ ይሄንን ስታደርጉ አልሰራም ብላችሁ ስትቀመጡ ቢሮ ውስጥ ልጃችሁ ጥሩ ካልሆነ ደግሞ አድራሻችሁን ልታጠፋ ስለምትችል እነዛ ሰዎች የእናንተ ቤተሰቦች የት ሄዳሉ? ማህበራዊ ጉዳይ አዲስ አበባ ካሳንችስ እዛ ሄደው ያመለክታሉ ማለት ነው። ሲያመለክቱ እናንተ ፓስፖርታችሁ እቃማችሁ ምናምን የተሰራበት ቦታ የመኖሪያ እንትናችሁ ማለት ነው። እሷ የተሰራችበት ቦታ የወሰዳችሁ ሰውዬ ያንን ስለሰጣችሁ
ካላችኋቸው በዛ አድራሻ እነሱ ያገኙታል። አሁን ላይ ሁሉ ነገር በኮምፒውተር ስለሆነ ይወጣላችኋል፣ የት ቦታ እንዳላችሁ ማለት ነው፣ የት እንደምትሰሩ። ስለዚህ እነሱ ደግሞ ተደዋውለው እዚህ ቢሮ ላሉት ሰዎች እናንተ መፍትሄ ታገኛላችሁ። ግን ምንም ነገር መረጃ ሳትይዙ ለቤተሰብ ሳታሳውቁ ምንም አይነት ስህተት እንዳትሰሩ፣ በኋላ ላይ የሚመጣው ነገር ከባድ ስለሚሆንባችሁ። ስለዚህ እዚህ ቦታ ላይ ያላችሁት እናንተው ስለሆናችሁ መብታችሁንም ምናችሁንም ለማስከበር እንጂ ዝም ብላችሁ ለእሱ 1 2 ዓመት ሆነ 3 ወር 6 ወር ድረስ ያለ ደሞዝ ለምንድን ነው የምንሰራው? ያንን እኮ ካለ ሀገራችን ያመጣም እኛ ብር ፈልገን እነሱ ደግሞ ጉልበታቸውን ፈልገው ነው የሚያመጡ። ስለዚህ ይህንን አድርጎ መረጃ አሁንም ቢሆን ሁላችሁም ማለት ነው የሀገሬ ልጆች የተዋዋላችሁበትን የውል ስምምነቱን ያዙት፣ ላኩላችሁ ለቤተሰብ። ያም የሌላችሁ ካላችሁ የአሰሪዎቻቸውን ቁጥር፣ ስማቸውን፣ ሙሉ ስማቸውን ያንን ለቤተሰብ ላኩላችሁ፣ እነሱ ጋር ይቀመጥ። በኋላ ላይ የእናንተን ለመጠየቅ ያመቻቸዋል። ካልሆነ ግን በምንም ነገር ሊያገኟቸው አይችሉም። እድል የቀናው እዚህ ቦታ ላይ በኢንተርኔቱን በምኑ ተዘዋሩ በሶሻል ሚዲያ መፍትሄ የሚያገኙት ጥቂት ልጆች ናቸው። ካልሆነ ግን መፍትሄ አታገኙም። ተሯሩጦ ሊያሳካላችሁ የሚችለው የእናንተ ቤተሰብ የሆነ ሰው ስለሆነ የሰዎቻችሁን ቁጥራቸውን፣ ስለ ቁጥራቸውን፣ አድራሻቸውን፣ ያላችሁበትን ቦታ ይሄን የተዋዋላችሁበትን ካለ እሱን፣ ፓስፖርታችሁን ቁጥር፣ ይህን ሁሉ ላኩላቸው። ለምን ነገ የሚመጣው አይታወቅም። አሁን በሰላም እየኖራችሁ ያላችሁ ልጆች ልትኖሩ ስለምትችሉ ግን ይህን መረጃ ላኩላችሁ ለቤተሰብ። በቃ ጠንካራ ነው። ነገ የሆነ ነገር ቢሆን መፍትሄ ያመጣልኛል ለምትሉት ሰው ላኩለት ማለት ነው። እሺ ሀገሬ ልጆች እና አሁን ላይ ተመችቶን ብንሰራ ምን ብንል ነገ የሚሆነው ስለማይታወቅ ጥንቃቄ ወስደን በሰው ሀገር ላይ እስካለን ድረስ እኛ ምንድነው መሆን ያለብን? ልክ እንደ ወታደር ነው። ነገ ተነሱ ስንባል ምን እንደሚፈጠር ስለማናውቅ ማለት ነው። ስለዚህ ያንን አድርጋችሁ ጥንቃቄ ወስዳችሁ ስራችሁን ስሩ። ነገ ለሚፈጠረው ነገር ደግሞ እግዚአብሔር የሚያውቀው፣ ግን ከኛ የሚጠበቀው ነገር ደግሞ ብናደርግ ጥሩ ነው ብዬ አስባለሁ። ይሄ ደግሞ ግልጽ ያልሆነላችሁ ልጆች በኮሜንት ጻፉልኝ፣ አስረዳችኋለሁ ማለት ነው። ሀገሬ ልጆች እወዳችኋለሁ። ሰላማችሁ ስትበልልኝ በያላችሁበት በሰላም ለሀገራችን ያብቃን። ሰርተን ተለውጠን ከቤተሰቦቻችን ጋር በሰላም ያገናኘን እላችኋለሁ። ሀገሬ ልጆች እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ ሌሎችን እንዲደርሱ